ኦልራይት እንዴት ናችሁ? የቀለም አካዳሚ ነው። ዛሬ የተገናኘ ነው በግሬድ 11 ጂኦግራፊ ዩኒት 2.5 በሎካል ክላይሜት ክላሲፊኬሽንስ ኢን ኢትዮጵያ በሚለው ነው። ሶ 2.3 ላይ የተወሰኑ ነገሮችን ለማየት ሞክረናል። ኮፐን እንዴት ዓለም ላይ ያለውን ክላሲፊኬሽን ABCDE እስከ H እንዴት እንደከፋፈለ፣ ከዛ እዚህ ጋር ግን ለማየት የምንሞክረው ዛሬ ኢትዮጵያ ላይ ነው። ሶ እንዴት ነው ኢትዮጵያ ላይ አፕላይ የሚያደርገው? 2.5 ይላል እዚህኛው ፕሬዘንቴሽናችን ላይ፣ ግን ከዛ በፊት በመጽሐፉ ለማየት የምትሞክሩ ከሆነ 2.6 ነው የሚለው። ምክንያቱም 2.3 ስለዘለለ ነው። 2.1 2.2 ብሎ 2.1 ብሎ 2.2 ሳይል ነው 2.3 የሚዘለው። ሶ እሱን እኛ እናስተካክልላቸው። ስለዚህ 2.5 ላይ ለርኒንግ አውትካሞቻችን የመጀመሪያው ዊል ትራይ ቱ ዲስክራይብ the local climate type of Ethiopia. so locally ያሉትን ክላይሜት ታይፖች እነሱን ዲስክራይብ እናደርጋለን። the next step we are going to compare the methods used to describe the classifications. ኢትዮጵያ ላይ ምን ተጠቅመን ነው ክላሲፋይ ያደረግነው? ምን ብለን ክላሲፋይ ያደረግናቸው እና ምን ተጠቅመን? ሶ እነሱን ሁለት ፖይንቶች ነው ለማየት የምንሞክረው። ሶ የመጀመሪያው ኢትዮጵያ ውስጥ ያለን according to ኮፐን ክላሲፊኬሽን ሜተድ የመጀመሪያው ክላይሜት ታይፓችን ይዝ በረሃ። ሶ በረሃ የሚባለው ጀነራሊ ቤት ውስጥም ሲባል እንሰማለን፣ በጣም ሞቃት የሆነ ብዙ ዝናብ የማይዘንብበት ቦታ ነው። ሶ በረሃ በኮፐን ክላሲፊኬሽን ሜተድ ከሄድን ኤሌቬሽኑ ከባህር ጠለል በታች ከየትኛውም ሜትር ጀምሮ እስከ 500 ሜትር ያለ ነው። ሶ በዚህ ኤሪያ ውስጥ በረሃ በሚባለው ኤሪያ ውስጥ አብዛኛው ነዋሪ ፓስቶራሊስት የሆነ ሰው ነው። ሶ ፓስቶራሊስቶች ማለት አርብቶ አደር የሚባሉ ሰዎች ማለት ነው። አርብቶ አደሮች ደግሞ ከብቶቻቸው ነው የሚከተሉት። ለከብቶቻቸው ሳር፣ ለከብቶቻቸው ውሃ ያለበትን ቦታ ተከትለው የሚሄዱ ነዋሪዎች ናቸው። ሶ በረሃ ላይ እነሱ ነው የሚኖሩት። በጣም ዝቅተኛ ቦታ ነው። በጣም ሎው የሆነ ቴምፕሬቸር ነው ያለው። በጣም ሃይ የሆነ ቴምፕሬቸር እና ሎው የሆነ ፕሬሲፒቴሽን ወይም ሎው የሆነ የዝናብ መጠን ነው ያለው። ጀነራሊ ያለው ቴምፕሬቸር መጠን ደግሞ ከ30 ዲግሪ ሴልሺየስ የበለጠ ሶ በጣም ሙቅ ነው ማለት ነው። 30 ዲግሪ ሴልሺየስ ያለው የሬንፎል መጠን ደግሞ 16 ነው። 16 ኢንች ነው የሚዘንበው። ስለዚህ ሪላቲቭሊ በጣም ሎው የሆነ ፕሬሲፒቴሽን ማለት ነው። ዝናብ ብዙ የለም፣ በጣም ይሞቃል እና ያለው ከፍታ መጠን እስከ 500 ሜትር የሚሄድ ነው። አብዛኛው ሰው ፓስቶራሊስት ነው። ሶ this will cover most of it። ቀጥሎ ያለን which is ቆላ። ሶ ቆላ ስንሄድ ደግሞ as we move down this list ከበረሃ ወደ ቆላ ወደ ወይና ደጋ ወደ ውርጭ ስንሄድ ያለው ኦርደር ምንድነው? ቴምፕሬቸር እየቀነሰ ይመጣል። ፕሬሲፒቴሽን በተወሰነ መልኩ እየጨመረ ይመጣል። በጣም ስፔሻሊ እስከ ደጋ ባለው ፕሬሲፒቴሽን እየጨመረ ቴምፕሬቸር ደግሞ እየቀነሰ ነው የሚመጣው። ሶ ቆላ ላይ ደግሞ ያለን የኤሌቬሽን መጠን ይሄኛው እስከ 500 ሜትር ነው አለን። ከባህር ጠለል ጀምሮ እስከ 500 ሜትር። ቆላ ላይ ደግሞ እስከ 500 ሜትር ሚኒንግ በረሃ ከሚያልቅበት ጀምሮ እስከ 1500 ሜትር ኤሌቬሽን ከባህር ጠለል በላይ ያለው ነው። ያለው ቴምፕሬቸር ደግሞ ከ20 እስከ 30 ነው። ሶ የሚዘንበው ዝናብ መጠን ደግሞ ከ16 እስከ 32 ኢንች ባለው ፕሬሲፒቴሽን መጠን አለ። ሶ ዝናቡ ፌርሊ ከዚህ የተሻለ ነው። እዚህ ጋር 16 ነበር፣ ይሄኛው እስከ 32 ይዘንባል። ኤሌቬሽኑ 1500 ትንሽ ከፍ ብሏል። ቅድም እንዳየነው ቶፖግራፊ ብለን የ2.4 ላይ ያየነው ማለት ነው። በጣም ከፍተኛ የሆነ አልቲቲዩድ ባለ ቁጥር ቶፖግራፊ ከፍ እያለ ኤሌቬሽን ከፍ እያለ ስንሄድ ምንድነው የሚፈጠረው? ቴምፕሬቸር ድሮፕስ አይደለ? በ1000 ሜትሩ 6.4 ሃይት ጌን ባረገ ቁጥር 6.4 ዲግሪ ሴልሺየስ ድሮፕ እያደረገ እንሄዳለን ብለናል። ሶ እዚህ ጋርም ከ500 ወደ 1500 ከሄድን it is only fair to assume that ከ30 ዲግሪ ሴልሺየስ አቨሬጅ ወደ 20 ዲግሪ ሴልሺየስ ድሮፕ ያደርጋል ከ20 እስከ 30 ባለው። ሶ this is ቆላ። የተወሰነው ሰው እዚህ ጋር እንደ በረሃው አይነት የተወሰነ ተመሳሳይነት ቢኖረውም ላይቭሊሁድ የኢኮኖሚ አይነት የሰው የሚኖርበት የናኖር ዘይቤ ተመሳሳይ ቢሆንም ቢኮዝ ኦፍ የተወሰነ ፕሬሲፒቴሽን ስላለ የተወሰነ የአግሪካልቸር ስራ የሚሰራል። የተወሰነ የእርሻ ስራ ማለት ነው። የተወሰኑ ተክሎችንም ይኖራቸዋል ማለት ነው ቆላ ቦታ ላይ የሚኖሩ ሰዎች። ቀጥሎ ያለው ወይና ደጋ ደግሞ ከቆላ ካቆመበት ነው የሚቀጥለው ማለት ነው። ከ1500 ነው ይሄኛው ያቆመው። ይሄኛው እስከ 2300 ሶ ከወይና ደጋ እስከ 1500 እስከ 2300 ሜትር አልቲቲዩድ ያላቸው ቦታዎች ላይ ያለ ነው። ቴምፕሬቸራቸው ደግሞ እዚህኛው ላይ ከ20 እስከ 30 በላይ ነበር። እዚህኛው ላይ ከ15 እስከ 20 ዲግሪ ሴልሺየስ ባለው ቴምፕሬቸር በዚህ ሬንጅ ውስጥ ነው የሚኖረው። ሶ ወይና ደጋ ውስጥ የሚኖሩ ሰዎች ደግሞ because of the high rainfall they get which is usually 48 so 48 ዲግሪ ሴልሺየስ ስላላቸው 48 ኢንች የሆነ ሬንፎል ስላላቸው በቂ ሬንፎል ነው ይሄ። ሶ ብዙ ነገሮችን ያመርታሉ። they produce ሜዝ፣ ሶርገም፣ ዌት፣ ጤፍ እንደዚህ አይነት ነገሮችን ብዙ የምናገኘው ከወይና ደጋ ነው። ሶ this is the most habitable ቴምፕሬት ብለን የምንጠራው ኤሪያ ነው። በኮፐን ክላሲፊኬሽን ሮ በሆነው የኮፐን ክላሲፊኬሽን ከጠራናቸው በረሃ is the B climate type የምታስታውሱ ከሆነ
this is the BW ወይም ደግሞ ትንሽ ቴምፕሬት ከሆነ ወደ BS ሊሄድ ይችላል። ሶ ቆላና በረሃ እዚህ አካባቢ ነው የሚሉት። ወይና ደጋ ደግሞ it's a bit more temperate ስለዚህ ወደ ሜሶተርማል ወይም ደግሞ ማይክሮተርማል ወደሚባለው they tend ወደዛ ማለት ነው ወይና ደጋ። ሶ የሰውም as the elevation and the temperature changes የሰውም ላይቭሊሁድ እንዲሁ የተቀየረ ነው የሚመጣው እንደምታዩት። ሶ እዚህ ጋር ፓስቶራሊስት ነበር፣ እዚህ ጋር ወደ ማምረት አርሶ ወደ መብላት ሰው እየተቀየረ ነው። ሶ ቴምፕሬቸሩም ድሮፕ እያደረገ ኤሌቬሽን ከፍ እያለ ፕሬሲፒቴሽን ከፍ እያለ ነው የመጣው። ቀጥሎ ደጋ ነው ያለን። ሶ ደጋ ላይ ምንድነው ደጋ ላይ ያለን ከወይና ደጋ አሁንም ከፍ ያለ ነው ትንሽ ፕሬሲፒቴሽን ኤሌቬሽናችን ከ2300 እስከ 3300 ሜትር ድረስ ኤሌቬሽን አለን። ሶ ክሊርሊ ከባህር ጠለል በታች ጀምረን እስከ 500 ነበር ሄድ ነው። ደጋ ስንደርስ ኤሌቬሽናችን ጨምሯል። ሶ ደጋ እንደሱ አይነት ቦታ ነው። አጌን ከወይና ደጋ ጋር የሚመሳሰለው ነገር ምንድነው? በጣም ከፍተኛ የሆነ ምርት ይመረታል። ከፍተኛ የሆነ እርሻ ስላለ ቴምፕሬቸሩ ማይልድ ነው እስከ 10 ዲግሪ ሴልሺየስ ኩለር ቴምፕሬቸር። ሶ that is ደጋ። ቀጥሎ we have ውርጭ ሞር እነዚህን ወደ ABCD ውስጥ ምናምን ቦታ ልናገኝላቸው እንችላለን according to the Köppen classification። ውርጭ ደግሞ it's more the highland climate የሚመስል ባህር ያለው ሶ ሰሜን ተራሮች፣ ጉና ተራሮች፣ የአማራ ሳይንት የሚባለው ሳውዝ ወሎ ያለው እነሱ ቦታዎች የሃይላንድ ክላይሜትን የበለጠ ይመስላሉ እና ውርጭ ብለን እንጠራቸዋለን። ከፍተኛ የሆነ ቴምፕሬቸር ነው ያለው። ሞስትሊ ወደ ኔጌቲቭ ሊሆን ይችላል ከ0 እስከ 10 ባለው አልፋፋም ኔጌቲቭ ውስጥ ይውላል። ኦብቪየስሊ as we move higher ቴምፕሬቸር በጣም ድሮፕ እያደረገ ስለሚመጣ በረዶ የሚጋግሩባቸው ቦታዎች ኢትዮጵያ ውስጥ ሆነው በረዶ የምናገኛቸው ቦታዎች እነሱ ናቸው። ውርጭ ማለት ከፍተኛ የሆነ የዊንድ ፕሬሸር አለ፣ ከፍተኛ የሆነ የዊንድ ስፒድ አለ። so those kinds of things characterize the ውርጭ ክላይሜት ማለት ነው in the Ethiopian sense። so more H ላይ ይውላል። ወደ ታች በሄድን ቁጥር ከበረሃ ወደ ቆላ ወደ ወይና ደጋ ወደ ውርጭ ስንሄድ ቴምፕሬቸር ድሮፕ ያደርጋል፣ ኤሌቬሽን ከፍ ይላል፣ ፕሬሲፒቴሽንም እንደዚሁ ፌርሊ ከፍ እያለ ነው የሚመጣው። ሶ that is የኢትዮጵያ ክላሲፊኬሽን። ሶ እንዳየነው በረሃ ሆት ነው፣ ሎላንድ ዴዘርት ኤሪያ ያለ ነው። ሶ ቢ ብለን ቢ ድራይ ክላይሜት ብለን ቢ ደብሊው እና ቢኤስ ላይ ያስገባን ነው። ቆላ ሞር ወደ ቢኤስ ቴንድ ያደርጋል። ወይና ደጋ ሲሆን ከፍ እያለ ወደ ሜሶተርማል ክላይሜት፣ ደጋ ሲሆን ሜሶተርማል ሲሆን ወደ ማይክሮተርማል ይጠጋል። ውርጭ ሲሆን ወደ ሃይላንድ ክላይሜት እንዴት እንደሚጠጋና ኢትዮጵያ በኮፐን የክላይሜት ክላሲፊኬሽን ውስጥ ያላትን ቦታ ለማየት በዚህ ሞክረናል። this is the end of the unit። so ዩኒት ላይ ስንጀምር የገባናቸው ፕሮሚሶች ነበሩ እንደ ቀለም አካዳሚ ይህንን ዩኒት 2 ጂኦግራፊ ግሬድ 11 ስንጨርስ እነዚህ ነገሮች ለማወቅ እንችላለን ብለን ነበር። so እነሱ መጀመሪያው ክላይሜት ክላሲፊኬሽን ግሩፕስ help us to group the world climate። ለምሳሌ ክላይሜቶችን ቻፕተር 2.2 እና 2.3 ላይ እንዳየነው አንድን ኤሪያ በክላይሜቱ ክላይማቲክ ሪጅን ብለን ስም እንሰጠዋለን። ሶ ክላይማቲክ ሪጅን ደግሞ በአጠቃላይ እዛ ቦታ ብቻ ሳይሆን የተለያየ ቦታ ላይ ሊገኝ ይችላል። ስለዚህ ክላይሜት ታይፕን ከዛ ደግሞ ክላይሜት ሪጅንን ከፋፍለን ለማየት ሞክረናል። ሶ that's what we did። ከዛ ቀጥሎ ደግሞ ሲስተም ከአርሊ ፐርሰፕሽን ቤዝድ ሲስተም ተነስተን አሁን ወዳለንበት ሳይንቲፊክ የሆነ ኢምፒሪካል ሲስተም እንዴት እንደደረሰን ከ2.1 ላይ እንዳየነው ማለት ነው። ዳታ ፖይንቶችን ወስደን በተለይ ኢምፒሪካል ላይ ዳታ ፖይንት ወስደን ከሱ ዳታ ፖይንት ቁጥሮችን እየወሰደን ቴምፕሬቸሩን፣ ፕሬሸሩን፣ ፕሬሲፒቴሽኑን እንደዚህ እየወሰደን ካልኩሌት ማድረግ መቻለን። የተወሰኑ ነገሮችን አይተናል። ኮፐን ሲስተም እንዴት ስቲል የምንጠቀመው ሲስተም እንደሆነ ግሪኮች ቢጀምሩትም እንዴት ኮፐን ኢቭን ኢትዮጵያ በረሃ ቆላ የሚለውን ጭምር ማስረዳት የሚችል ስትሮንግ የሆነ ክላሲፊኬሽን እንዳለው አይተናል። ክላይሜት ሪጅንስ አራውንድ ዘ ግሎብ ሎ ላቲቲዩድ፣ ሚድ ላቲቲዩድ እና ሃይ ላቲቲዩድ ብለን ከፋፍለን ሶስቱንም በደንብ በዲቴል አይተናል። ከዛ ደግሞ የኢትዮጵያ ሎካል ሲስተም የበረሃ ቆላ ወይና ደጋ ወይና ደጋና ውርጭ የሚለውን ደግሞ ከዓለም ክላሲፊኬሽን ጋር አሎንግ ሳይድ የኢትዮጵያውን ከኮፐን ክላሲፊኬሽን ጋር እያወዳደርን ለማየት ሞክረናል። ሶ this is all for chapter 2 geography grade 11 until we meet next time, take care.